ሰው ትናንትና በጣም ይወድሽ ነበር፣ በጣም ብዙ ነገር ያደርግልሽ ነበር፣ በጣም ያስብልሽ ነበር። ዛሬ ግን ያ ሰው ከጎንሽ የለም ማለት ነው። ልክ በቃ እንደሌላ አድርገሽ ሳይ በውስጥሽ ከዛ ራስሽን ጠይቂያለሽ። ለምንድነው ይሄ የሆነ ለምንድነው የተፈጠረው? ምን ተሳስቼ ነው ይሄ ሰው ከኔ ራቀው ብለሽ ራስሽን ማጨናነቅ ትጀምሪያለሽ ማለት ነው። ግን እውነታው እንደዛ አይደለም። አንድ ነገር እንድትረጂ ይፈልጋለሁ። አንድ ሰው ካንቺ ስለራቀ ብቻ፣ አንድ ሰው ትቶሽ ስለሄደ ብቻ የዛ ሰው መሄድ ጥፋተኛ ወይ ደግሞ ያ ሰው ካጠገብሽ እንዲርቅ ያረክሽው አንቺ ነሽ ማለት አይደለም። ስለዚህ ዛሬ በዚህ ርዕስ ላይ እንነጋገርለታለን ማለት ነው። ይሄ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እንዲሁም ሀሳባችሁን በኮሜንት ስጡኝ። አንዳንድ ጊዜ ችግሩ ሰውየው መለወጡ ብቻ አይደለም። እኛ የምንጎዳው የቀድሞን ሰው ስለምናስታውስ ብቻ ነው። የቀድሞ መልእክቱን በማየት የቀድሞ እንክብካቤውን በማስታወስ የቀድሞ ቅርበታችንን በማሰብ ሁሉም በአእምሯችን ይመላለሳል ማለት ነው። ከዛ ራሳችንን እንወቅሳለን። ምናልባት እኔ ብቀየር ያ ሰው ወደ እኔ ይመለስ ይሆን ብለን እስከ ማሰብ እንደርሳለን ማለት ነው። ግን ሁሌ እንደዚያ መሆን የለበትም። እዚህ ላይ ቪዲዮ ሁሉንም ነገር ይሄ ቪዲዮ በጥልቅ ያያል ማለት ነው። ሰዎች ይለወጣሉ፣ እኛም በሰርተን መለወጥ እንችላለን። አንዳንድ ጊዜ ሰው ካንቺ የሚርቀው ስለሚጣላሽ አይደለም። ምናልባት ህይወቱ ተለውጦለት ሊሆን ይችላል። ምናልባት ራሱ ባለቤቱ ሰውየው ተለውጦ ሊሆን ይችላል። እና አንዳንድ ጊዜ ምናልባት እኛም የምንመረምረው ነገር ሊኖር ይችላል እኮ አይታወቅም። ግን ራስሽን መመርመሩና ራስሽን መውቀሱ አንድ የተመሳሳይ ነገር አይደለም። የቱ ጋር ተሳሳትኩ ብለሽ ነገር ጥሩ ነው። ግን እኔ ምንም አልጠቅምም ብለሽ ራስሽን መውቀስ ግን ምንም አልጠቅምም፣ ምንም አስፈላጊ አይደለም፣ እኔ ሰው አይፈልገኝም ብለሽ ራስሽን መውቀሱ አግባብ አይደለም፣ ተገቢም አይደለም። ምናልባት ይሄንን ቪዲዮ ስትመለከቺ አንድ ሰው ስለሚናፍቅሽ ይሆናል። አንድ ሰው ውስጥ እየተመላለሰ ሊሆን ይችላል። ይሄ ቪዲዮ በምታይ ሰዓት ማለት ነው። ምናልባት ያለ ምክንያት ካንቺ የራቀ ሰው ሊኖር ይችላል። ምናልባት አሁንም ምን አድርጌ ነው ያልሽ ራስሽን በጥያቄ ውስጥ አስቀምጥሽም ሊሆን ይችላል። ግን ዛሬ አንድ ነገር እንድታደርጊ ይፈልጋለሁ። ራስሽን አትውቀሺ። መጀመሪያ ተመልከቺ፣ ተማሪበት ካለፈው ነገርሽ። ከዚያ ህይወትሽን ላይፍሽን ረጋ ብለሽ ተረጋግተሽ ቀጥይ ማለት ነው። ሰው ከህይወትሽ ሲወጣ ሁሌ እሱን መመለስ አይደለም ግን ዋና ዓላማሽ ከህይወትሽ የወጣውን ሰው ወደ ህይወትሽ መመለስ ብቻ መሆን የለበትም ማለት ነው። ሰው ከሄደ እሺ ይሂድ፣ ግን አንቺ ሄድሽ መቅረት የለብሽም። ያንን ሰው እፈልገዋለሁ ብለሽ ወጥተሽ መቅረት የለብሽም። እኔ የምመክርሽ ምክር ማለት ነው። እሱ ስለተለወጠ አንቺ ዋጋሽ አይቀንስም። ሰው ስለተወሰነ አንቺ ራስሽን መተው የለብሽም። ሰው ራሱን ከሆነ ነገር በገደበ ሰው ካንቺ ራሱን ባራቀ ቁጥር አንቺ ራስሽን ዝቅ እንዳለ ሰው መውቀስ የለብሽም ማለት ነው። አንቺ በጣም ትልቅ ዋጋ ያለሽ ሴት ነች እዚህ ምድር ላይ። ሴት ልጅ በጣም ትልቅ ነገር ሊሰጣት የሚገባ ሴት ነች። ሌላው ሀገር እኮ በጣም ሴት ልጅ ትልቅ ክብር አላት። እዚህ ሀገር ነው የተለያየ ነገር ሴት ልጅ እየደረሰ ያለው። ስለዚህ አንድ ሰው ትቶሽ ስለሄደ ብቻ ዋጋሽ አይቀንስም። ዋጋሽን በጣም ከፍ ነው ማድረግ ያለብሽ። እንደውም ፈላጊ ሳትሆኚ ተፈላጊ ነው መሆን ያለብሽ የኔ ቆንጆ። አንድ ነገር አስታውሺ፣ ሰው ሊለወጥ ይችላል፣ ሰው ሊርቅ ይችላል፣ ሰው ሊሄድም ይችላል። ግን አንቺ ራስሽን መተው የለብሽም። ይሄ ነገር አንቺንም ደርሶብሽ ከሆነ በኮሜንት ላይ ይሄን ቪዲዮ ስታይ የተሰማሽን ሀሳብ ጻፊልኝ ማለት ነው። እና እንደዚህ ያሉ በጣም ደስ የሚሉ እንደዚህ ያሉ ልብ የሚመስጡ ነገሮችን ከወደድሽ እና ሁሌ ቶሎ እንዲደርስሽ ይሄንን የዩቲዩብ ቻናል ሰብስክራይብ በማድረግ በሚቀጥለው ቪዲዮ በምን ሀሳብ ላይ ይዤላችሁ እንድመጣ የምትፈልጉትን ሀሳብ ኮሜንት አድርጉልኝ ማለት ነው። እኔ የፈለጋችሁትን ሀሳብ እንትን ብዬ አመጣላችኋለሁ ማለት ነው። እና የኔ ቆንጆ መቼም ቢሆን ሰው ትቶሽ ስለሄደ ብቻ ራስሽን መተው የለብሽም። መቼም ቢሆን አንቺ ከሰው በላይ እንጂ ከሰው በታች መሆን የለብሽም። የሄደ ይሂድ፣ ላንቺ ያለው ይመጣል። በቃ ነው መሆን ያለበት። ሙጭጭ ማለት አይደለም። ልጅ እንኳን ቢኖርሽ ጠንከሽ ልጅሽን ማሳደግ እንጂ ትቶሽ የሄደን ሰው ተመልሶ መጥቶ ይጠቅመኛል ብለሽ ማሰብ የለብሽም። እኔ የምመክርሽ ይሄ ነው። በጣም ነው የምወዳችሁ።